የምታዩት ይሰዋል። ባይሰዋ እንኳን 70 እና 80 ዓመት ኑሮ ይሞታል። ግን እያንዳንዱ ሰው ምን ጥሎ ይለፍ? በዚህ ዘመን ያለ አማራ፣ በዚህ ዘመን ያለ ትውልድ ለዚህ ህዝብ ታሪክ ፊት ምን አሻራ አሳርፎ ይለፍ ነው የትግሉ ማሰሪያ አንቀጽ። ምን ጥለን እንለፍ? ዘር ሲበትን ማዳበሪያ የሌለው ገበሬ፣ ጤፍ አምርቶ ነጭ አምርቶ ጥቁር የሚበላ ገበሬ፣ ጣሪያና ግድግዳ የሌለው ትምህርት ቤት፣ ብዙ ነው የተጎዳ ነው ቢዘረዘር። የምናቃነው ደግሞ ብዙ ነው። ከእያንዳንዳችን ቤት ነው የሚጀምር። ስናሸንፍ ከእያንዳንዳችን ቤት ነው የሚጀምር። ምን መሰረተው መንግስት ይሄ ነው ውጤቱ። ስለዚህ በታሪክ ፊት የተሰራውን ገድል ጠብቃችሁ ለታሪክ ማስረከብ አለባችሁ። ጠብቀን ለታሪክ ማስረከብ አለብን። ሰውነንና ሁላችንም ሀዘን ላይ ነን። ከዚህ ሀዘን ወጥተን ግን ወደማይቀረው ትልቁ ተጋድሎ መሸጋገር አለብን። በመጨረሻ ሁለት ነገር ላስታውሳችሁ። አንድ መሪ ፍጠሩ። መሪ የሚባለውን ፍጠሩት። እነ ተፈራ ዳምጤን ፍጠሯቸው መልሳችሁ። እነ መዝገቡ አለልኝን ፍጠሯቸው መልሳችሁ። እነ መንበሩ ጌታዬን ፍጠሯቸው መልሳችሁ። ሁለት መስዋዕትነታቸውን ጠብቁ። ትግሉን አደራቸውን ጠብቁ። አስቀጥሉ። ለሌላው ነገር እኛ እንወጣዋለን። ሌላውን 24 ሰዓት 7 ቀን እኛ አለን ከእናንተ ጋር በማንኛውም ሁኔታ ውስጥ ምንም ቢፈጠር ምን እኛ አለን። ስለዚህ ዋጋ የከፈሉ ወንድሞቻችንን ነፍስ በአጸደ ገነት ያኖርልን። ፈጣሪ ረድቶን፣ የአማራ አምላክ ረድቶን፣ የተጨፈጨፉ ንጹሃን አምላክ ረድቶን፣ ዋጋ የከፈሉ ወንድሞቻችን አምላክ ረድቶን አደራቸውን ትግላቸውን ጠብቀን ለማሻገር አሸናፊ ነው ለመገኘት ያብቃን። እግዚአብሔር ይስጥልን። አመሰግናለሁ።